የወንዶች ስነ ልቦና ጤና ወር አላለቀም እቺ መጽሐፍ አላለቀችምና በትንሹ ለማሳጠር ሞክራለሁ ስለ አንደርስታንዲንግ ፓትሪያርኪ ቻፕተር 2 ላውራችሁና ብዙ ጊዜ ፓትሪያርኪ ብለን ስናስብኛ ሴቶች ላይ ያለውን ነገር ነው የምናስበው እንደውም ወንዶችን ለወንዶች የሚያደላ ወንዶችን ፕሪፈር የሆነ በአማርኛ ቃሉ ሲጠቀሙ ሰምቼው ነበርና ለነሱ ጥሩ ነገር የሚያደርግላቸው እኛን ግን ሚረግጠን ሲስተም ይመስለናል ግን ከዚህ በፊት ሌላ መጽሐፏ ላይ መጀመሪያ ስትል እንደሰማሁት ፓትሪያርኪ የመጀመሪያው አክት ኦፍ ቫዮለንስ ኃይለኝነት ጭካኔ whatever violences እንዲፈጽሙ ወንዶች የሚጠይቀው የመጀመሪያው ጥያቄው ሴቶች ላይ አይደለም ሂዱና ሴት እንደዚህ አርጉ አይደለም ይላቸው የመጀመሪያ ስራው ራሳቸው ላይ ነው ኢሞሽናል spiritual part of themselves ራሳቸውን ስፒሪታቸውን ሲጣርገው እንዲገሉ ነው የሚጠይቃቸውና አክት ኦፍ ሳይኪክ ሰልፍ ሚውቲሌሽን ትላለች ራሳቸውን ሚውቲሌት ማድረግ አለባቸው ያኔ ነው ኬፓብል ኦፍ ቫዮለንስ ያኔ ነው ወጥተው ሶልጀርም ሆነው ጦር ሜዳ ላይ ማአት ሰው ሲረሽኑ ምንም አይሰማቸው ቤታቸው ልጃቸውን ያስጨነቁ እየጠፈጠፉ ሚስታቸውን ሲደበድቡ ምንም አይመስላቸው ድንዝዝ ያለ ሰው ማኑፋክቸር ማድረግ የሚችለው ፓትሪያርኪ እነሱን መጀመሪያ ኢሞሽናል ፓርታቸውን ከገደለ በኋላ ነው በራሱ ደግሞ አንድ ወንድ ካልተሳካሉት በዙሪያው ያሉ ሌላ ፓትሪያርኪካል መን ሰልፍ ስቲሙን አሶልት አድርገው ጭፍጭፍ አድርገው ይገሉለታል ትላለችና እንዴት ነው መጀመሪያ ላይ ስትገልጸው ሲንግል ሞስት ላይፍ ትሬትኒንግ ሶሻል ዲዚዝ አሶልቲንግ ዘ ሜል ቦዲ ኤንድ ስፒሪት የወንዶችን ሰውነትና ስፒሪት በጣም እያጠቃ ያለ ትልቁ ላይፍ ትሬትኒንግ የማህበረሰብ በሽታ ነው ፓትሪያርኪ ትላለችና ከነሱ አንገል አናየውም ብዙዎቻችን ብዬ ስለማስብ ነው ታርጌቱ የመጀመሪያው ስራውን የሚሰራው እነሱ ላይ ነው ግን ስራውን ሲሰራ ምን ይላቸዋል ይሄ ፖለቲካል ሶሻል ሲስተም ወንዶች inherently dominating ናቸው እሺ superior to everything and everyone deemed weak በተለይ ደግሞ ሴቶች አንተ ከነዚህ በላይ ነህ ዶሚኔቲንግ ነህ ኃይለኛ ነህ ከነዚህ በላይ ነህ ሶ ከነሱ የምትፈልገውን ነገር ትወስዳለህ እንደዚህ አይነት ሰው ነህ አንተ and then you have control over this weak even weaker men physically weaker men እንኳን በstronger men አሶልት ይደረጋሉ ከስትሮንገር ሜን ይፈራሉ አንድ ልጅ ይሄን መጽሐፍ አንብቦ ሲያወራ ይሰማሁት በጣም ፊት ነው ትልቅ ነው ምናምንና I used to train በጣም ትሬን አደርጋለሁ ስፖርት ሰለጥናለሁ ኮምባት ምናምን ይላልና ጭንቅላቴ ላይ ነበረው I have to be capable of violence ሌሎች ወንዶች ቫዮለንስን ስለምፈራ እኔ ራሱን ፕሮቴክት ለማድረግ ባይፈልግ እንኳን you have to be capable of violence because survival of the fittest ያሉ ኮንት ላይ የሚያወሩት አይታቸው በቃ ከላይ የሆነ የበላይ የሆነ ያሸንፋል ሚሳካለት እዚህ ዓለም ላይ that's patriarchy እንደዛ ብሎ ብሎ ይለቃቸውና ያቺን ዶሚኔሽን ያቺን ስልጣናቸውን ለመጠበቅ ሲሉ they engage የተለያየ form of psychological terrorism በተለያየ ሁኔታ ቴሮራይዝ ያደርጋሉ የገዛ ልጃቸው ትንሽ ከተሳሳቀ ከተላመዳቸው ስለሚነቃቸው ትልቅነታቸው እንትን ስለሚል ስስና ደግሞ ይጓቸው መፍራት አለበት ልጆች በጣም ሲጫወቱ እንኳን የሆነ ፓትሪያርኪካል ወንድ ያለበት ጭነቅ ሚል አታውቁም አባት ፊት የማይሳቅበት ቤት እሱ ከመጣ ልጆች ተሰብስበው የሚደበቁበት ቤት that's the psychological terrorism and እሱ ሳይሰራ violence physicalም የተለያየ አይነት violence ላይ ልጅ ይደበደባል ወንድ ይደበደባል ውጪ ሄደው ይደባደባሉ ሚስት ትደበደባለች ያ ዶሚኔሽን እናንተ ከበላይ ናችሁ ዶሚኔት ማድረግ አለባችሁ ስለተባሉ በስትሪንግዝ እና በቫዮለንስ ሜንቴን ስለሚያደርጉት ነው ሶ ይሄ ቫዮለንስ ነው እንግዲህ በፓትሪያርኪ የተሰበከና የተጠመቀ ሰውዬ መጥቶ ወደ ታች ቫዮለንስ አገንስት ውመንን ስናወራ this is it ፓትሪያርኪው አይደለም ቀጥታኛ ላይ መጣው ፓትሪያርኪ እቺን ሰውዬ ሰርቶ ነው እኛ ላይ መልከበነና ቫዮለንስ ሴቶች ላይ የሚፈጸም ቫዮለንስ ከሴቶች ጋር ምንም አገኘው የወንዶች ችግር ነው ፈጻሚዎችም መፍትሄውም ያለው ወንዶች ጋር ነው እኛ obviously ጦርነት ላይ ነን ለጦርነት ሰው ይታጠቃል ራሱን ግን actual ሙሉ ፍትት ሚል ከሆነ ወንዶችን ከፓትሪያርኪ መገንጠል ፊል እንዲያረጉ ስሜታችሁን ጋር ተገናኙ የገደለባቸውን ሰልፍ ሚውቲሌት ያረጉትን ነገር መግጠም ነው ያለብን ሴቪየር ኮምፕሌክስ ይመጣ ሶ የራሳቸው ስራ ነው obviously ግን እኛ ተስፋ ብንቆርጥባቸው አይመለከተንም ራሳችን ነው ብንል ራሱ if you አንድ ወንድ ከራሱ ጋር ኮኔክት አድርጎ ርህራሄው ጋር ሲምፓቲው ጋር ኦፕን ሆኖ ይሄ ላቭን ምናምን ከልጆቹ ጋር መሳቀን ራህማ ውስጡ በመጣ ጊዜ በዙሪያ ያሉ ሴቶች በሙሉ ህይወታቸው ይቀየራል እህቱ ነሽ እናቱ ነሽ ሚስቱ ነሽ ልጆቹ ሴት ልጅ ነሽ ወንድ ልጅ ነሽ የብዙ ሰው ላይፍ አሻሻልን ብዙ ሰው ከቫዮለንስ ጠበቀን whatever is happening in the society ማህበረሰባችን ትልቁ በሽታ ነው እና ሆልዱ ደግሞ ወንዶች ላይ ነው ሶ ይሄ ሁሉ ሶሉሽናችን ያለው ያንን ወንድ ፊልን ለማድረግ መስራት ላይ ነው ልላችሁ ነው ረዘማ አሳጥራለሁ ብዬ በቃ ምንም ማድረግ አይቻልም ቻው